ይህ በእንዲህ እንዳለ አቶ ዋዲያ እንደገና ወደ እሷ ቀርቦ እነዚያ ተማሪዎች ምንም ወደፊት ተስፋ እንደሌላቸው ያለውን እምነት ይደግማል። ነገር ግን ናይና ያንን ለመቀበል ፈቃደኛ አትሆንም። እነሱ የእሷ ኃላፊነት እንደሆኑና ማንም ሰው እነሱን የመናቅ ወይም በተሳሳተ መንገድ ጣልቃ የመግባት መብት እንደሌለው ባላት እምነት ትጸናለች። በማግስቱ አቶ ዋዲያ ለውድድር ይዘውት ለመሄድ ያቀዱትን ፕሮጀክት ለማሳየት መምህራንን እና ርዕሰ መምህሩን ይሰበስባል። አክሻይ ማብራሪያውን ይመራል። በክፍል ውስጥ ያሉት ሁሉም ሰዎች ባዩት ነገር ይደነቃሉ። ነገር ግን በማብራሪያ መካከል በድንገት አንድ ስህተት ይፈጠራል። ፕሮጀክቱ በአግባቡ ሳይሰራ ቀርቶ ይፈነዳል። ይህም ለምን እንደተከሰተ ሁሉም ሰው እንዲደነግጥ ያደርጋል። አቶ ዋዲያ ጉዳቱን በሚመረምርበት ጊዜ በፕሮጀክቱ ውስጥ አጠራጣሪ ነገር ያስተውላል። በበቀል ተነሳስቶ ከዚህ በስተጀርባ ያለው አቲሽ መሆኑን የሚረዳው ያኔ ነው። አቶ ዋዲያ ወዲያውኑ ወደ ክፍል 9 በማምራት ከተማሪዎቿ አንዱ ፕሮጀክቱን እንዳበላሸው ለናይና ይነግራታል። አቲሽን በከባድ ሁኔታ በቀጥታ ይከሰዋል። አቲሽ ድርጊቱን አይክድም። እንዲያውም አክሻይ ሁል ጊዜ ዝቅ አድርጎ ስለሚመለከተው ይህ ይገባዋል ብሎ ያምናል። አቶ ዋዲያ አቲሽ መቀጣት እንዳለበት ይሞግታል። ርዕሰ መምህሩም ከትምህርት ቤት እንዲያባረረው ለመጠየቅ ያቅዳል። ሌላ የተሳተፈ ሰው እንዳለ ሲጠየቅ መላው የ9F ክፍል ከአቲሽ ጋር በአንድነት ይቆማል። እንደ ቡድን ኃላፊነቱን ለመውሰድ ይመርጣሉ። ጓደኛቸውን ጥለው ለመሄድ ፈቃደኛ አይሆኑም። ርዕሰ መምህሩ በመቀጠል ሁሉንም ወደ ቢሮ ይጠራል። ለናይንም ከማባረር ውጪ ሌላ አማራጭ እንደሌለ ይነግራታል። ፕሮጀክቱ ለ6 ወራት የተሰራበት እንደነበረም ያስታውሳታል። ናይና በአስቸጋሪ ሁኔታ ውስጥ ትወድቃለች። ነገር ግን አሁንም ተማሪዎቿን ለመከላከል ትሞክራለች። ይህ ውሳኔ የወደፊት ህይወታቸውን ሊያጠፋ እንደሚችል ስለምታውቅ ይቅርታ ትጠይቃለች። ርዕሰ መምህሩም እንዳያባረራቸው ትማጸናለች። ይልቁንም ተማሪዎቹ ፈተናውን እንዲወስዱ ከዚያም በኋላ እንዲመረቁና ወደ ትምህርት ቤት እንዳይመለሱ ሀሳብ ታቀርባለች። ርዕሰ መምህሩ በጥንቃቄ ካሰበበት በኋላ ይስማማል። ነገር ግን በአንድ መስፈርት፣ ተማሪዎቹ ከቤት ሆነው ማጥናት አለባቸው። ወደ ትምህርት ቤት እንዲመለሱም አይፈቀድላቸውም። ናይና ውሳኔውን ከመቀበል ውጪ ሌላ ምርጫ የላትም። አሁንም እድል ስለተሰጣቸው ግን አመስጋኝ ናት። ናይና በመቀጠል ተማሪዎቹን አግኝታ ሁሉንም ነገር ታስረዳቸዋለች። እንደማይባረሩና አሁንም ፈተናውን መውሰድ እንደሚችሉ፣ ነገር ግን ከቤት ሆነው ማጥናት እንዳለባቸው ትነግራቸዋለች። ይህ ለነሱ ልታስገኝላቸው የቻለችው ከሁሉ የተሻለው ውጤት መሆኑን ግልጽ ታደርጋለች። ተማሪዎቹ ለተከሰተው ነገር ሁሉ ወዲያውኑ አቲሽን ይወቅሱታል። ይህ በእንዲህ እንዳለ ናይና በሀዘን ተውጣና እንባዋን መግታት አቅቷት ብቻዋን መሆንን ትመርጣለች። በዚሁ ጊዜ ተማሪዎቹ በአንድ ላይ ይሰበሰባሉ። አቲሽም ወደፊት በመምጣት ይቅርታ ይጠይቃታል። በመጨረሻም ይቅር ይሉታል። የሰሩትንም ስህተት ለማስተካከል ይስማማሉ። በማግስቱ ተማሪዎቹ ናይንን በአንድ ምግብ ቤት ውስጥ ብቻዋን ተቀምጣ ያገኟታል። ይቅርታ ለመጠየቅና እንደገና እንድታስተምራቸው ለመጠየቅ ይመጣሉ። አቲሽ በአንድ ወቅት የጻፈውን ፍርሃት በግልጽ ይነግራታል። እሷ ብቻ ልትረዳው እንደምትችል እንደሚያምን ያምናል። የእሱ ቅንነት ልቧን ይነካታል። ናይና እቅፍ ታደርገዋለች። በመጨረሻም ፈተናቸውን እንዲያልፉ እንደምትረዳቸው ቃል ትገባለች። ከዚያ ቅጽበት ጀምሮ ናይና ከትምህርት ቤት ውጪ በተለያዩ ቦታዎች ማስተማር ትጀምራለች። ለፈተና ሲዘጋጁ መመሪያ መስጠቷንና የተቻላቸውን ሁሉ እንዲያደርጉ ማበረታቷን ትቀጥላለች። ከፈተናው አንድ ቀን በፊት አቲሽ በሚሰራበት ጋራዥ ውስጥ ከጓደኛው ጋር እያጠና ነው። በድንገት ራመሽ የተባለ የትምህርት ቤቱ ሰራተኛ መጥቶ ሳይታሰብ ራመሽ የፈተና ጥያቄዎችን ወረቀት በእጁ ይሰጠዋል። ለማንም ሳይናገር እንዲጠቀምበትም ይነግረዋል። አቲሽ ወረቀቱን ይዞ አብረው እንዲያጠኑ ወደ ነበሩት ጓደኞቹ በፍጥነት ይሄዳሉ። ጥያቄዎችን ያሳያቸዋል። አሁን ከዚህ በላይ ማጥናት እንደማያስፈልጋቸው ያምናል። ነገር ግን የእነሱ ምላሽ ፍጹም የተለየ ነበር። ናይና ላደረገችላቸው ነገር ሁሉ እንደ ክህደት በመቁጠር ይናደዳሉ። ወረቀቱን ለማየት እንኳን እምቢ ይላሉ። ጥለውትም ለመሄድ ይመርጣሉ። በማግስቱ ተማሪዎቹ ፈተናውን ለመውሰድ ትምህርት ቤት ይደርሳሉ። አቲሽ ጥያቄዎቹ ከራመሽ ከተቀበለው ፍጹም የተለዩ መሆናቸውን ሲረዳ ይገረማል። ሁሉም ጊዜው እስኪያልቅ ድረስ የተቻላቸውን ያደርጋሉ። ከፈተናው በኋላ ናይናን ያገኟታል። ያላቸውን አቅም ሁሉ እንደተጠቀሙም ያረጋግጡላታል። ብዙም ሳይቆይ ውጤቱ ይታወጃል። አቲሽና ጓደኞቹ ሁሉም ማለፋቸው ይታወቃል። ከእነሱ መካከል አንዱ እንዲያውም ከፍተኛ ውጤት ያስመዘገበ ተማሪ ይሆናል። ናይና እንዳላሳፈሯት አውቀው በደስታ ያከብራሉ። ከጥቂት ቀናት በኋላ ናይና ከአቶ ዋዲያ ጋር ወደ ርዕሰ መምህሩ ቢሮ ትጠራለች። እዚያም ራመሽ የፈተና ጥያቄዎችን አውጥቶላቸው ተብሎ ስለሚጠረጠር ተማሪዎቿ በማጭበርበር እየተከሰሱ እንደሆነ ይነገራታል። ይህም ሆኖ ናይና በተማሪዎቿ መመኗን ትቀጥላለች። በራሳቸው ጥረት እንደተሳካላቸውም እርግጠኛ ናት። ናይና ስለ ጉዳዩ ለማናገር ስታገኛቸው ተማሪዎቹ ወረቀቱን በእርግጥ ተቀብለው እንደነበር ያምናሉ።
ሆኖም ግን በፍጹም እንዳልተመለከቱትም ይከራከራሉ። ይህንን መስማቱ ናይና በእነሱ ላይ ያላትን እምነት ይበልጥ ይጠነክረዋል። በማግስቱ አቶ ዋዲያ ወደ ክፍል 9F ይገባል። ክፍሉንም ባዶ ሆኖ ያገኘዋል። ብዙም ሳይቆይ አክሻይ በደስታ ስሜት ወደሱ ይቀርባል። ያኔ ነው ሁሉም ነገር የእሱ እቅድ አካል እንደነበረ የሚታወቀው። ፈተናውን እንዲወድቁ ለተማሪዎቹ የሐሰት ጥያቄዎች እንዲሰጣቸው ለራመሽ የነገረው እሱ ነበር። ይህንን የሰማው አቶ ዋዲያ የሚናገረው አጥቶ በጥልቅ እያሰበ ይሄዳል። ይህ በእንዲህ እንዳለ እርሳ መምህሩ ክፍል 9F በማጭበርበር እንዳለፉ ለማወጅ ስብሰባ ያደርጋል። ነገር ግን በሁሉም ሰው ፊት አቶ ዋዲያ ወደፊት በመውጣት የተለየ እውነት ይገልጣል። ለተከሰተው ነገር ሁሉ ኃላፊነቱን ለመውሰድ ይመርጣል። የሐሰት ጥያቄዎችን የላከው እሱ እንደነበረ ይናገራል። የጥፋተኝነት ስሜቱንም ይገልጻል። ከዚያ በኋላ ናይናንና ተማሪዎቹን ወደፊት በመጥራት የላቀት ብቃት ሜዳሊያ ያበረክትላቸዋል። ናይና ልዩ መምህር መሆኗና ሁልጊዜም በተማሪዎቿ ማመኗ ትክክል እንደነበረች እውቅና ተሰጣት። ከጥቂት ጊዜ በኋላ አቶ ዋዲያ ለመልቀቅ ይወስናል። ነገር ግን ናይና ታስቆመዋለች። እውነተኛው ተጠያቂ ማን እንደሆነ እንደምታውቅ ታረጋግጥለታለች። እንዲለቅ አትፈልግም። ናይና ተማሪዎቿ የቀድሞውን ለመተካት በአዲስ ፕሮጀክት ላይ እየሰሩ መሆናቸውን ትነግረዋለች። እሱም እንዲመራቸው ተስፋ ታደርጋለች። ይህንን የሰማው አቶ ዋዲያ በመጨረሻ ለመቆየት ይስማማል። የውድድሩ ቀን ይደርሳል። ለትምህርት ቤቱም አንደኛ ደረጃ መያዝ ይረጋገጣል። ከዚያ ቅጽበት ጀምሮ በተማሪዎቹና በመምህራን መካከል ያለው ግንኙነት በጣም እየጠነከረ ይሄዳል። እርስ በርሳቸው መከባበር ይጀምራሉ። በትምህርት ቤት አካል በመሆናቸውም በእውነት ይደሰታሉ። ከ5 ዓመታት በኋላ ናይና የዚያው ትምህርት ቤት ርዕሰ መምህር ትሆናለች። የጡረታ ቀኗ ሲደርስ ሁሉም መምህራንና ተማሪዎች ለመሰናበት ይሰበሰባሉ። በትጋትና በቅንነት ምክንያት ናይና እንደ ታላቅ መምህር ብቻ ሳይሆን በጥልቅ የምትወደድ ርዕሰ መምህር ሆና ትታወሳለች። ስለዚህ የታሪኩ አስተማሪ ምክር አንዳንድ ጊዜ የሚፈረድባቸው፣ የምንሳለቅባቸው፣ ምንም የወደፊት ተስፋ የሌላቸው የሚባሉ ሰዎች ሌላውን ሰው ሁሉ በዝምታ ወደ ተሻለ ሕይወት የሚያሻግሩ እራሳቸው ናቸው። እናም ለመታየት ብቻ ያን ያህል መከራ መቀበል እንደነበረባቸው ማወቁ ልብን ይነካል።